አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ሰላም ብያለሁ ክርስቲያን ወገኖቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁኝ አልሐምዱሊላህ ደህና ነኝ። እናንተ ጋር ሁሉ ሰላም አለሁላችሁ እላችኋለሁ ውዶቼ። እና የሆነ ጉዳይ ጓደኛዬ ያማክራል። እስኪ ከእናንተ ጋር ተመካከሬ ከእናንተ ጋር ተጨዋውቼ ያላችሁን ሀሳብ ኮሜንት ላይ ያሳወቃችሁኝ እኔ በነገርኳት ተጨማሪ የእናንተው ሀሳብ ድጋፍ አድርጌ እንዳበረታታት ፈልጌ ነው እናንተ ልጠይቃችሁ የመጣሁት። ያላችሁ ሀሳብ ኮሜንት ላይ ያስቀምጡልኝ። ቪዲዮን ከተከታተላችሁት በኋላ ማለት ነው። ከተመቻችሁ ላይክ ሼር አድርጉልኝ እና ለልጅቷ ይጠቅማታል፣ ይሄ ይበጃታል፣ ይሄ ይሻላታል ብላችሁ የምታስቡ ነገር ደግሞ ኮሜንት ላይ ያስቀምጡልኝ። ያለው ነገር ከኔው ጋር አያይዤ እነግራታለሁ። ከነገርኳትም ተመሳሳይ እኔ ከነገርኳት እናንተ ጋር ተመሳሳይ ያለውን ጨምሬ አስረዳታለሁ ማለት ነው። እና ወደ ጉዳይ ሳልፍ ምን መሰላችሁ? እና ዘመድ ቤት ነው የምትሰራው። እኔ የምሰራበት ቤት ሰዎቹ ዘመድ ቤት ነው የምትሰራው። አንዳንዴ ትመጣለች፣ እዚህ ይመጣሉ፣ ከሰዎቿ ጋር ይመጣሉ ማለት ነው። እንገናኛለን። በቃ ጓደኛ ብሎን በጣም እንዋደዳለን። በጣም ነው የምንግባባው። ያላት ነገር ወዷን ትነግረኛለች፣ እኔም አንዳንድ ነገር እንጨዋወታለን። በቃ የምንደባበቀው ነገር የለም፣ እናወራለን። እና የምሰራበት ቤት ሶስት ናቸው ሰራተኛ። የምግብ አለ፣ የጽዳት አለ፣ ጽዳት እሷ ናት እና ድራይቨር አለ። ሌላ ዜጋ ናት ሹፌሯ፣ ሌላ ዜጋ ናት ማለት ነው። እና እየሰሩ ተግባብተው እየሰሩ እያሉ ያቺ ሌላ ዜጋዋ ጊዜዋ ጨርሳ አገርዋ ሄደች። ሹፌሯ ማለት ነው። አገርዋ ጨርሳ ጊዜዋ ጨርሳ አገሯ ሄደች ማለት ነው። ስትሄድ እቺ አሁን ያልኳችሁ ልጅቷ ጎበዝ ናት። በቃ በምንም ነገር እንትን ትላለች፣ ጎበዝ ናት። ሲያዩዋት ይወዷታል ሰዎቹ። በቃ እሷ በቃ አልመለስም ብላ ሄዳለች። ያቺ ፊሊፒኗ ማለት ነው፣ ፊሊፒን ናት። ሄዳለች። ስለሄደች ሌላ የጽዳት እናምጣና ጽዳት እንዲሰራ፣ አንቺ ደግሞ ልጆችን ይወዱሻል፣ በቃ ተግባብተንሻል፣ በልጅቷ ቦታ እኛ እናስለምድሽና ስሪ ይሏታል። ሹፍርና ማለት ነው። በቃ በአንድ በኩል ደስ አለኝ፣ በአንድ በኩል ደስ አላለኝም። ለምን ይሄ ነገር ልምድ የለኝም፣ ከዚህ በፊት አልሰራሁም፣ መንጃ ፈቃድ የለኝም፣ እንዴት ሆኜ ነው የምሰራው የሚል ነገር እንትን አልኩኝ። ፍራቻ ያዘኝ። በአንድ በኩል ደግሞ እስኪ በቃ ይሄ እንደውም እሺ ሀገሬን ከገባሁ ይጠቅመኛል ብዬ ያሰብኩኝ አለች ስትል እኔንም አማከረችኝ። ስታማክረኝ አይ እነሱ እናስለምድሻለን ብለው ሙሉ ለሙሉ አምነው እናስለምዳለን ብለው እንትን ካሉ ጥሩ ነው፣ ለሌላ ስራ ራሱ እንትን ይሆንሻል። ይሄ በቃ አንድ ተስፋ ነው፣ ጥሩ ነገር ነው ምናምን አልኳት። እሺ ብላ በቃ እሷም ስራዋ እንትን አሉ። በቃ እነሱም ማስለመድ ጀመሩ። እያስለመዷት ማለት ነው። እያስለመዷት እያለ በቃ ለመደች፣ ተለማመደች፣ አስለመዷት፣ ለመደች። አንድ ቀን እስኪ በቃ ሙሉ ለሙሉ እስኪ ልጆቹ አድርሺ ተብሎ ሴትያ ማለት ሰውዬው ማለት አንድ ላይ ቁጭ አሉ። ቁጭ ባሉበት ያው ስትነዳ ነው መሰለኝ ይሄ ይንገጫገጫል ብዙ። ያው እንደውም ጎበዝ ናት እሷ። ለምን ሙሉ ለሙሉ ይሄን ያክል እውቀቱ የላትም። እነሱ ባስተማሯት ነው፣ እነሱ ባሳዩዋት ነው። ጎበዝ ናት። አደነኳት እኔ በበኩሌ ማለት ነው። እና ሲንገጫገጭ በቃ የሆነ እንትን ሲል ያው የምትነዱ ታውቁታላችሁ ብዬ አስባለሁ። እንደዛ ሲል ልጆቹ ጮሁ። ያደገ ደረሰ ምናምን መስሏቸው ጮሁ። የሚደርስ በቃ ፈሩ። አዲስም ስለሆነች ጮሁ። ሲጮሁ በቃ አባትየውም ሴትየውም ሆዳቸው በቃ የሆነ ተረበሸ። በቃ እስከመቼ እንደዚህ ልንሆን ነው የሚል ነገር ያድርባቸዋል ይመስለኛል ውስጣቸው ላይ። ያው ሙሉ ለሙሉ ልጅቷን ፍራቻም አለባት። በደንብ እንትን አላለችም። በቃ እንደዛም እየተባለ በሶስተኛ ቀን እንዳጋጣሚ በቃ ጠንክሪ፣ አንቺ እንደምንም ጎበዝ መሆን አለብሽ፣ ጠንካራ መሆን አለብሽ አሉኝ አለች ሴትዮዋን። ሰውዬውን በቃ ጎበዝ በቃ
ልምድ እንዳለው ሰው በቃ ጠንከር ብለሽ ነው ትኩረትሽ እሱ ጋር ማድረግ አለብሽ ምናምን አሉኝ። እሺ ያልኳቸው አለች። እንደዛ በተባባልን በሶስተኛ ቀን ያቺ ሄደች ወይ መጀመሪያው ልጅ ትደውላለች። በሄደችበት ከባሏ ጋር አልተስማማችም። መመለስ እፈልጋለሁ ብላት ስትደውል እነሱ በጣም ደስ አላቸው። ለምን ይወዷታል፣ ልጆቹ ይወዷታል፣ ጎበዝ ናት፣ በጣም ጎበዝ ናት። በቃ እንደዛ ብለው ደወለ። በቃ ችግር የለም ነይ ምናምን አልዋት ሰዎቹ ማለት ነው። ነይ አልዋት። እሺ ብለው ተነጋገሩ። በቃ እሷም ሳምንት አልቆየችም ቶሎ መጣች። ያቺ ሄደችዋ ማለት ነው። መጣ ቀጥታ ወደ ስራዋ ነው የገባችው። እንግዲህ አስቡት የኛዋ በሷ ቦታ ሌላ ሰው ተቀይሮባታል። ሌላ የጽዳት መጥቶ ስራው እየሰራ ነው። ምግቧ ነው ምግቧ ጋር ነው ያለችው። የኛዋ እቺ የጽዳቷ በቃ መሃል ላይ ናት። ያቺ ስራዋ መታ ቀጥ ብላ ስራዋን የጀመረችው። ከዛ እንዴት ይሻላል ቢሮ ልውሰድሽ ወይስ ሀገርሽ ትሄጃለሽ ብሎ ጠየቀኝ። ሲጠይቀኝ ግራ ገባኝ። ደውላ ነው ለኔ የምትለኝ። ግራ ገባኝ ምለው ነገር አጣሁኝ። አሃ እንዴት ሀገርሽ ይልክሻል? ትላንትና ራሳቸው ፈቅደው ራሱ ተስማምቶ አይ በቃ እንዲህ ብሎ ስራሽን አስትሎ ይሄ ስራ ይሻልሻል ብሎ በልጅቷ ሙሉ እምነት ሳይኖራቸው እንደዚህ አድርገው ከስራሽ እንትን አደናቅፈው እንዴት አገር ይልክሻል? ቢሮ ብትሄጂ ላንቺ ትልቅ ቻንስ ነው። ምናልባት ያው እንትኑ ስለሌለሽ ይሄ መንጃ ፈቃድ ወረቀቱ ስለሌለሽ እሱ ስለሌለሽ እንጂ ቢሮ ብትሄጂ ችግር አልነበረውም። ሀገር ገብቼ አስተካክዬ በሌላ እንትኔ መንጃ ፈቃዴ ሁሉም ነገር ያስተካክዬ በሹፍርና እመጣለሁ የምትይ ከሆነ ይሄም ትልቅ ቻንስ ነው።